ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት አላችሁ? ዛሬ በብዙ ተማሪዎችና የቴክኖሎጂ አፍቃሪያን ዘንድ ግራ የሚያጋባውን ትልቅ ጥያቄ ለመመለስ መጥቻለሁ። ይህም ጥያቄ ኮምፒውተር ሳይንስ ይሻላል ወይንስ ደግሞ ሶፍትዌር ኢንጂነር ይሻላል የሚለው ነው። ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ልዩነታቸው ምንድነው? የትኛውስ የተሻለ ስራ እድል አለው? የትኛውንስ ብንመርጥ ይሻላል? በሚቀጥሉት 10 ደቂቃዎች እነዚህን ዝርዝር የምናይ ይሆናል። እሺ ከኮምፒውተር ሳይንስ እንጀምር። ኮምፒውተር ሳይንስ ምንድነው? ኮምፒውተር ሳይንስ ስሙ እንደሚናገረው ሳይንስ ነው። ትኩረቱም ኮምፒውተር እንዴት እንደሚሰራ፣ ዳታ እንዴት እንደሚቀነባበርና አዳዲስ ቴክኖሎጂዎች እንዴት እንደሚፈጠሩ ማጥናት ነው። ምንስ ይማራሉ? እዚህ ዘርፍ ውስጥ የምትማሩት ስለ አልጎሪዝም፣ ችግር እንዴት እንደሚፈታና ስለ አርኪቴክቸር እንዲሁም ደግሞ ኤአይ፣ ስለ ሳይበር ሴኩሪቲ እና ስለ ኮምፒውተር ቋንቋዎች ማጥናት ነው። በአጭሩ ኮምፒውተር ሳይንስ ለምንና እንዴት ለሚሉ ጥያቄዎች መልስ የሚሰጥ የጥናት ዘርፍ ነው ማለት ነው። እሺ ሶፍትዌር ኢንጂነሪንግስ ምንድነው? ሶፍትዌር ኢንጂነሪንግ ወይም ደግሞ መሐንዲስነት ነው። ትኩረቱ የኮምፒውተር ሳይንስ ዕውቀትን ተጠቅመን ለሰዎች ጠቃሚ የሆኑ ሶፍትዌሮችን በጥራት መገንባት ላይ ነው። ምንስ ይማራሉ ለሚለው ጥያቄ አንድ ትልቅ ሶፍትዌር ከጀመሩ እስከ መጨረሻው እንዴት ዲዛይን እንደምናደርግ፣ እንዴት እንደምንሞክረውና እንዴት ለተጠቃሚ እንደምናቀርበው ይማራሉ። በአጭሩ ሶፍትዌር ኢንጂነሪንግ ተግባራዊና ጥራት ያለው ላይ ያተኩራል ማለት ነው። እሺ ስለ ሶፍትዌር ኢንጂነሪንግ እና ስለ ኮምፒውተር ሳይንስ ዋና ዋና ልዩነቶችን በምሳሌ እንመልከት። ለምሳሌ የሆነ መኪና አለ እንበል። ልዩነቱን በቀላሉ መንገድ ላሳያችሁ። የመኪናው ሞተር ዲዛይን የሚያደርገው ነዳጅ እንዴት ወደ ጉልበት እንደሚቀየር ሳይንሱን የሚያጠና ሰው ኮምፒውተር ሳይንስ ይባላል ማለት ነው። ያንን ሳይንስ ደግሞ ተጠቅሞ መኪናውን ለሰው ምቹ እንዲሆን አድርጎ የሚገነባው ያ ጥንካሬውን የሚያረጋግጠው ደግሞ ሶፍትዌር ኢንጂነር ነው ማለት ነው። ኮምፒውተር ሳይንስ ረቀቅ ያለ አብስትራክት የሆኑ ነገሮች ላይ ያተኩራል። ሶፍትዌር ኢንጂነሪንግ ደግሞ ተጨባጭ ላይ ፕራክቲካል ላይ ውጤቱ ላይ ያተኩራል ማለት ነው። እሺ የኮምፒውተር ሳይንስ እና የሶፍትዌር ኢንጂነሪንግ የሥራ ዕድልና ደሞዙን እንመልከት። ጥሩ ዜናው ይሄ ሁለቱም ተመሳሳይ የሚያደርጋቸው በሁለቱም ዘርፍ ብትመረቁ አብዛኛው ጊዜ ተመሳሳይ ስራዎችን መስራት ትችላላችሁ። የሥራ ዘርፎቹን ደግሞ እንመልከት። እንደ ዌብ ዲቨሎፐር፣ አፕ ዲቨሎፐር፣ ዳታ ሳይንስ ወይም ደግሞ ሲስተም አርኪቴክቸር እነዚህን የመሳሰሉትን መስራት ትችላላችሁ ማለት ነው። በእነዚህ ዘርፎች ደሞዙን ደግሞ ስንመለከት በአሁኑ ሰዓት በዓለም ላይ ሆነ በሀገራችን ከፍተኛ ደሞዝ የሚያስገኙ ሙያዎች እነዚህ ቀዳሚ ሆነው እናገኛቸዋለን ማለት ነው። ስለዚህ አሁንም የትኛውን ልምረጥ እያላችሁ የተወዛገባችሁ ነው? እሺ እንደ ሐሳብ እኔ ደግሞ የሆነ ነገር ልንገራችሁ። አዳዲስ ቴክኖሎጂ መመርመር፣ ጥልቅ የሆነ ሐሳቦችንና ምርምር የምትወድ ከሆነ ኮምፒውተር ሳይንስን መምረጥ አለብህ። የሰዎችን ችግር የሚፈቱ ትልልቅ መተግበሪያዎችን መገንባት፣ በቡድን መስራት የምትወድ ደግሞ ከሆነ ሶፍትዌር ኢንጂነሪንግን መምረጥ ለዛሬ የነበረን ይህንን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከወደዳችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ ስላያችሁ እናመሰግናለን። ይመቻችሁ።